ለዘመናት በውስጧ የሚፈሱት ወንዞች የውበት ሳይሆን የቆሻሻ መጣያ የጤና ጠንቅና የብክለት ምንጭ ሆነው ቆይተዋል። የአዲስ አበባ ወንዞች የመጥፎ ጠረን ተምሳሌቶችም ነበሩ። የችግሩ መክፋት አዲስ አበባን ማስዋብ አይቻልም፣ ወንዞቿም ከብክለት አይጸዱም የሚል ተስፋ ቢስነት እንዲነግስባቸውም አድርጓል። ጥያቄው ግን ነው፣ ሸገርን ማስዋብ አይቻልም የሚለውን የተስፋ ቢስነት ግንብ ሰብሮ ንጹህ አየር መተንፈስ በእርግጥ ይቻላል? ቆይታችን ይህን ይመልሰዋል። ዛሬ ያ የቆሻሻ ታሪክነት ተቀይሯል። የከረፋው ሽታ በንጹህ አየር፣ ጥቁሩ ውሃ በሰው ሰራሽ ሐይቆች ተተክቷል። የቆሻሻ ማጠራቀሚያ የነበሩ ሸለቆች ወደ ዓለም አቀፍ የቱሪስት መዳረሻነት ተሸጋግረዋል። የጭስና የብክለት ማዕከል የነበሩ ዳርቻዎች ወደ አረንጓዴ ገነትነት ተለውጠዋል። ዛሬ የምንመለከተው በጠቅላይ ሚኒስትር አብይ አህመድ አነሳሽነት የተጀመረውንና የመዲናዋን ገጽታ የቀየረውን የሸገርን ማስዋብ የወንዞች ዳርቻ ልማት ፕሮጀክት ነው። የአዲስ አበባ ወንዞች ከአፍሪካ በብክለታቸው ተጠቃሽ ከሚሆኑበት ደረጃ ላይ ደርሰው እንደነበረ ይታወሳል። ኢትዮጵያ በወንዝ ተፋሰስ ከአፍሪካ አራተኛ ደረጃ ላይ የምትገኝ ማማ ብትሆንም መዲናዋ አዲስ አበባ ግን በውስጧ የሚያልፉትን ወንዞች በአግባቡ ባለመያዟ ለከፍተኛ ስነ ምህዳራዊ አደጋ ተጋልጣ ቆይታለች። በተለይም የአቃቂ ወንዝ በአፍሪካ በብክለቱ ተጠቃሽ እስከመሆን ደርሷል። ለዋሽ የሚገበረው የአቃቂ ወንዝ ታላቁን የዋሽ ወንዝ ሳይቀር ተበክሎ የበከለው አደጋ ላይ ጥሎትም ሰንብቷል። ይህንን ታሪክ ለመቀየር በ2011 ዓ.ም ጠቅላይ ሚኒስትር አብይ አህመድ አነሳሽነት ሸገርን ማስዋብ ፕሮጀክት ይፋ ተደረገ። ዓላማው ከተማዋን ለነዋሪዎቿ ምቹ፣ ለቱሪስት ሳቢና ለአካባቢ ጥበቃም የታደሰች ከተማ ማድረግ ነበር። የተቀናጀ የአረንጓዴ ኢኮኖሚ ስትራቴጂ አካል የሆነው የሸገርን ማስዋብ ፕሮጀክት የፓርክ ግንባታዎች፣ የኮሪደር ልማቶች፣ ደን ተከላና የአካባቢ ጥበቃን አቀናጅቶ የያዘ ነው። አዲስ አበባን እንደ ስሟ ውብና ለኑሮ ተስማሚ የማድረግ ራዕይን ሰንቆ የተነሳው የሸገር ማስዋብ ፕሮጀክት በሁለት ዋና ዋና ምዕራፎች ተከፍሎ የተከናወነ ነው። እስኪ እንመልከታቸው። ከ5 ኪሎ እስከ ቦሌ ያለው የፕሮጀክቱ የመጀመሪያ ክፍል ስራ ከፍተኛ የዲፕሎማሲ ፋይዳ ያላቸው ስፍራዎችን ያካትታል። ከዚህም በተለይ በ4 ኪሎ አካባቢ የሚገኘውና ሰው ሰራሽ ሐይቅ ትላልቅ አዳራሾችንና የመዝናኛ ስፍራዎችን የያዘው የወዳጅነት አደባባይ ቀዳሚው ውጤት ነው። ዛሬ ላይ በሸራተን ሆቴል ፊት ለፊት የሚገኘው ወዳጅነት አደባባይ የዓለም አቀፍ ስብስባዎችና የቤተሰብ መዝናኛ ማዕከል እስከመሆን ደርሷል። ከእንጦጦ ተራራ እስከ ቦሌ ድልድይ ያለው 12 ኪሎ ሜትር ርቀት የድንጋይ ንጣፍ፣ የአረንጓዴ ስፍራዎችና የቆሻሻ ማጣራ ጣቢያዎች ግንባታም የዚሁ አካል ናቸው። ታሪክን ከተፈጥሮ ጋር ያስተሳሰረው አንድነት ፓርክም እንዲሁ የብስክሌትና የእግር መንገድ የያዘውን የእንጦጦ ፓርክ የዚህ የመጀመሪያው ምዕራፍ ስኬቶች ተደርገው የሚቆጠሩ ናቸው። ሁለተኛው ምዕራፍ እንመልከት። ቀጣይነት ያለው ልማት ወደ ደቡብ አቅጣጫ የተዘረጋበት ነው። ይህም በርካታ ግዙፍ ግንባታዎችን አቅፏል። የዘመናዊነት መገለጫ የሆነው የሳይንስ ሙዚየም ግንባታና በዙሪያው ያሉ አረንጓዴ ስፍራዎች ልማትም የዚሁ ሁለተኛው ምዕራፍ ስራዎች አካል ናቸው። እስከ አቃቂ ቃሊቲ ድረስ የዘለቀው ይህ ልማት የኢንዱስትሪ ብክለትን ለመቆጣጠር ፋብሪካዎች ቆሻሻቸውን በቀጥታ ወደ ወንዝ እንዳይለቁ የሚያስገድድ የቴክኖሎጂ ዝርጋታ ላይ ትኩረት የተሰጠበትም ነው። በዚህም ቀደም ሲል ወደ ወንዙ ይፈሱ የነበሩ የፍሳሽ ማስወገጃዎች ተቋርጠው ወደ ማጣሪያ እንዲጓዙ ተደርጓል። በመቶዎች የሚቆጠሩ ህገወጥ የፍሳሽ መስመሮች ተገተው ወደ ማጣሪያ ጣቢያዎች እንዲዞሩ መደረጋቸው ፕሮጀክቱ ለአካባቢው ጥበቃ የሰጠውን ትኩረት ማሳያ ናቸው። በዚህ በሁለተኛው ምዕራፍ ቀበናና ግንፍሌን ጨምሮ በጠቅላላው 8 ወንዞች ላይ በሺዎች የሚቆጠሩ ሀገር በቀል ዛፎች ተተክለው ስነ ምህዳሩ እንዲያገግም በማድረግ ላይም እየተሰራ ነው። በፒኮክና በቀበና ወንዝ ዳርቻዎች ላይ ደግሞ መከለያ ግንቦች ተገንብተው የጎርፍ ስጋት ተወግዷል። በጠቅላላው ሁለተኛው ምዕራፍ 47 ኪሎ ሜትር የእግርና የብስክሌት መንገድ እንዲሁም 7 አዳዲስ ፓርኮችን ያካትታል። ልዩ የሚያደርገው ደግሞ የመጀመሪያዎቹ ምዕራፎች በውጭ ኩባንያዎች ቢሰሩም አሁን ያለው ሰፊ ማስፋፊያ በሀገር በቀል የኮንስትራክሽን አቅም የተከናወነ ነው። በፒኮክ ፓርክ የኢትዮጵያ ባህል የሚያንጸባርቁ ዘመናዊ ጎጆዎች፣ በፀሐይ ኃይል የሚሰሩ መብራቶችና ማራኪ የእግር መንገድ ድልድዮችም ተገንብተዋል። ለሱቆች፣ ለካፌዎችና ለጥበብ ማሳያ ጋላሪዎች የሚሆኑ ስፍራዎችም እንደዚሁ ተዘጋጅተዋል። ይህ ግዙፍ ፕሮጀክት ከ1.3 ትሪሊየን ብር በላይ ኢንቨስትመንት መሳብ የቻለ ነው። 70% የግል ባለ ሀብቶች ተሳትፎም ሸፍኖታል። ሸገርን ማስዋብ የአረንጓዴ አሻራ ፕሮጀክትንም ጭምር ያካተተ ነው። በአገር አቀፍ ደረጃ የአረንጓዴ አሻራ ተጽዕኖን ጨምሮ የደን ሽፋኑ ከ17.2 በመቶ ወደ 23.6 በመቶ ያደገ ሲሆን በዚህ ለውጥ ውስጥ ታዲያ የወንዝ ዳር ልማት የራሱ አስተዋጽኦን አድርጓል።
ሸገርን ማስዋብ የወንዝ ዳር ልማት አበርክቶ ስነ ምህዳራዊና ኢኮኖሚያዊ ብቻ አይደለም፣ ስነ ልቦናዊም ጭምር እንጂ። የቀበናና የፒኮክ ወንዝ ዳርቻ ልማቶች እንደሚያሳዩት የወንዝ ልማት ማለት ግንብ መገንባት ብቻ አይደለም። የፍሳሽ ቆሻሻን በመጥለፍ የወንዞችን የተፈጥሮ ህይወት መመለስም ጭምር ነው። ዛሬ ወንዞች ከደለልና ከቆሻሻ ጸጥተው ዳርቻዎቻቸውም በሀገር በቀል ዛፎች አጊጠው ለከተማዋ ሳምባ እየሆኑ ይገኛሉ። የልማት የአዲስ አበባን ወደ ቱሪስት መዳረሻነትም ቀይሯታል። ቀደም ሲል ለቱሪስቶች አዲስ አበባን እንደ መተላለፊያ ብቻ ይጠቀሙባት የነበረ ሲሆን አሁን ግን ለቀናቶች የሚቆዩባቸው መዳረሻዎችም ተፈጥረዋል። ይህ ደግሞ ለሺዎች የሚቆጠሩ ወጣቶች የሥራ ዕድል እንዲያገኙ አድርጓል። ፕሮጀክቱ ትልቁ ስኬት በህዝብ ዘንድ የነበረውን አይቻልም የሚል የስነ ልቦና ስብራትን መጠገኑ ነው። በገበታ ለሀገርና በገበታ ለሸገር አማካኝነት የህዝብን አቅም በማስተባበር የተሰሩ ስራዎች ኢትዮጵያ የራሷን ችግር በራሷ አቅም መፍታት እንደምትችል ዳግም አረጋግጠዋል። እንዲህ ያለ ግዙፍ ልማት ያለ ፈተና አልነበረም የተከናወነው። ለዘመናት በወንዝ ዳር የነበሩ ነዋሪዎች ማህበራዊ መስተጋብሮቻቸውን ጠብቆ ወደ ተሻለ ስፍራ ማንቀሳቀስ በራሱ ሰፊ ተግባር የነበረ ነው። ተነሾችን መንግስት በኮንዶሚኒየምና በካሳ ክፍያ መልሶ ለመቋቋምም ግንባር ቀደም ስራዎችን ለመስራት ተችሏል። ከፈተናው ባሻገር አወንታዊ ፋይዳውን ስንመለከት ደግሞ የሸገር ማስዋብ ፕሮጀክት ለብዙ ሺህ ወጣቶችና ባለሙያዎች የስራ ዕድልን መፍጠር የቻለ ሆኗል። የኢትዮጵያ የአረንጓዴ ልማት ውጤትም በዓለም አቀፍ መድረክ ተመስክሮለታል። የፋኦ የአግሪኮላ ሜዳሊያና የዘላቂ ደን ልማት ሽልማት ኢትዮጵያን ስኬት ያረጋገጡ ናቸው። እንደ አውሮፓውያን አቆጣጠር በ2027 የሚካሄደውን 32ኛውን የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ኮፕ 32ን ለማስተናገድ የተመረጠችው በዚሁ በአረንጓዴ ልማት ስኬቷ ነው። ይህም አዲስ አበባን የአፍሪካ የአረንጓዴ ልማት ተምሳሌት ያደርጋታል። የሸገርን ማስዋብ ፕሮጀክት የይቻላል መንፈስ ውጤት ነው። አሁን የቀረው ስራ እነዚህን ውጤቶች መጠበቅና መንከባከብ ነው።